በዛሬ ቪዲዮአችን ሰዎችን ስታወሩ ዝም እንዲሉና አድማጭ እንዲሆኑ የዓለምን ሕዝብ እጅ ካፍ ያስጫኑ የጎበዝ ተናጋሪዎች 8 ዘዴዎችን እነግራችኋለሁ። ቪዲዮውን እስከ መጨረሻው ይዩት። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮ እንሂድ። በምንኖርበት ዓለም ሁሉም ተናጋሪ ተደማጭ ግን ጥቂት ነው። እስኪ ስንቶቻችሁ ናችሁ በሰው ምላስ የቆሰላችሁት? እውነት እናንተ ጋር ሆኖ መናገር ባለመቻላችሁ ብቻ ውስጣችሁ እያረረ በለቅሶና በዝምታ የተቀመጣችሁት? ስንቶቻችሁ ናችሁ ዕውቀት ኑሯችሁ መግለጽና መናገር ባለመቻላችሁ ምክንያት እንዳላዋቂ የታያችሁት? ምን ያህሎቻችሁ ናችሁ ለማይሰማ ሕዝብ ምን አስወራይ ብላችሁ የተዋችሁት? ነገር ግን ሁላችንን እዚህ ጋር አንድ ነገር ይቀራናል። የንግግር ክህሎት። ያ የመናገር ብቃት ሲመጣ ሰዎች በቀላሉ ይሰሙናል። ሰዎች ስንናገር ዝም ማለትና ማዳመጥ መረዳት ይጀምራሉ። ትክክለኛ ተናጋሪ ሲመጣ ዓለም ዝም ትላለች። በዛሬ ቪዲዮአችን ሰዎችን ስታወሩ ዝም እንዲሉና አድማጭ እንዲሆኑ የዓለምን ሕዝብ እጅ ካፍ ያስጫኑ የጎበዝ ተናጋሪዎች 8 ዘዴዎችን ይዘንላችሁ ቀርበናል። በእነዚህ ዘዴዎች ጠላቶቻችሁ ሳይቀር እንዲያጨበጭቡላችሁ የሚያደርጉ ተሞክረው የተረጋገጡ ናቸው። ከአንድ ታሪክ እንጀምር። በአንድ ሕዝብ በበዛበት ከተማ የሚኖር አንድ ልጅ ነበረ። ልጁ ከሕፃንነቱ ጀምሮ ቤተሰቦቹ እየተቆጡት ያደገ ልጅ ነበር። ሰው ሲያወራ ጣልቃ አትግባ፣ ሰውን ቀና ብለህ አትናገር የሚሉ ሐሳቦች እሱ ጋር ከመጠን በላይ አርገው ወደ ፍርሃትነት ተቀይረውበታል። ክፍል ውስጥ ሳይቀር የሚሰጣቸውን አሳይመንትና ፕሬዘንቴሽን ተማሪዎችና አስተማሪዎች ፊት መቆም እስከማይችል ድረስ በተጽዕኖ ተይዟል። በእርግጥ ይሄ በሀገራችን የ90% ሰው ችግር ነው። ሰው ሁሉ በፍርሃት ማነቆ ውስጥ ነው። ይህም ልጅ ከነዛ ከማነቆ በተያዙት ሰዎች ውስጥ አንዱ ነው። በክፍል ውስጥ በደረጃ ከ1 እስከ 3 የሚችል ሰው በፍርሃቱ ምክንያት ውጤቱ ከዛ በታይ እንዲሆን አድርጎታል። ያም ልጅ አድጎ ወደ ዩኒቨርሲቲ ገባ። እዛ ሲገባም አንዲት ቆንጆ ልጅ ተመለከተ። እንዳያትም በውበቷ ተለከፈ። እሷን ባየ ሰዓት ፍርሃትና ግራ መጋባት ስሜት ውስጥ ይገባና ራሱን ከቁጥጥር ውጭ የሆነ ይመጣል። እሷን ሲያይ ፈዞ መደንገጡ በራሱ ይጠራጠራል። ትምህርቱን መማር አቃተው። መጽሐፍ ሲገልጽ እሷ ብቻ ትታየዋለች። ማታም ቀንም እየታየች እንቅልፉን ነሳችው። ጓደኞችም ምን ሆንክ ሲሉት ምንም አልሆንኩም ትንሽ አሞኝ ነው ይላሉ። አንዱ ጓደኛው ግን ከሁኔታው አወቀ። አትፍራ ሂድ አናግራት አለው። ልጁ በጣም ደነገጠ። ስለምንድን ነው የምታወራው? እኔ አልወዳትም አለው። ጓደኛውም የዚህን ሰዓት ሳቃለና ብዙ ነገር መከረው። ሌላ ሰው ሳይወስድብህ አናግራት አለው። እሷንም እሱንም ቦታ አመቻችቶ ጓደኛው አገናኛቸው። እሷም አይናፋር ብኮንም ተዋወቁ። ከጊዜ ወደ ጊዜ ግን እሷ ልጁ ልወደው አልቻለችም። ይልቅ ለጓደኛው የተለየ ስሜት ነበራት። ይህን ልጅ ግን ልወደው ከበዳት። ጓደኛው ሲመጣ መሳቅ መጫወት ትጀምራለች። ከጓደኛው ጋር ሰዎች ማውራት መነጋገር ይወዳሉ፣ መስማት ይወዳሉ። ልጁ እንደሚወዳት በትክክል ሳያሳያት ሳያናገራት ከተመረቁ ከ5 ዓመት በኋላ ጓደኛውን እንዳገባች ሰማ። በጣም ተናዶ አለቀሰ። መሞትን ፈለገ። ቤቱም ዘግቶ ምግብ ሳይበላ 3 ቀን ቆየ። የዚህን ሰዓት ቤተሰቦቹ ደነገጡ። ይጮሃል አይበላም። በር ቆልፎ የዚህን ሰዓት ቤተሰቦቹ መታከም እንዳለበት ወሰኑ። በር ሰብረው ገብተው የአእምሮ ሆስፒታል ወሰዱት። ዶክተሩም ብዙ ነገር ተመልክቶ ቀላል እንደሆነ አንድ ሳይካትሪስት አገናኘው። ልጁም ከብዙ ሳምንት በኋላ ቀለል ብሎ ስለነበረ ሳይካትሪስቱ ያንተ ችግር መናገር አለመቻለህ ነው አለው። በትክክል ሐሳቡን መግለጥ የማይችል ሰው በራሱ ኮንፊደንስ የለውም። ሰው ምን ሊል እንደፈለገ ሊረዳው አይችልም። መናገር መቻል በማይታመም ገንዘብ ራስን የመሸጫ መንገድ ነው።
ራስህን መሸጥ ማለት የምፈልገው ማሳካት ነው። ፍርሃትህ ከየት እንደጀመረ ታውቃለህ አለው ሳይካትሪስቱ። ወጣቱም አላውቅም አለ። ስወለድ ጀምሮ እንደዚህ ነኝ አለ። አይደለም አለው። ቤተሰቦቻችን ሲያሳድጉን ይሄ የተፈጠረ ነው። ሳይካትሪስቱም ከልጁ ስሜት በመነሳት እኔም እንዳንተ ነበርኩኝ፣ ወደ ኋላ ሂጄ ስመለከት ታሪኬ ቤተሰቤ እንደሆነ ደረስኩበት። ልጁም ከትንሽ ዝምታ በኋላ ቤተሰቦቼ የሌለ ጎረቤትና ዘመዶች አክብረው የሚያወሩትን እያደነቁ እኔ ሳወራ ግን ጣልቃ ገባ፣ ዝም በል፣ እንደ ሌሎች ልጆች እንክብካቤ አይሰጡኝም። በትንሽ ነገር ይደበድቡኛል፣ ይገርፉኛል። ፈሪ ነው የእኔ ልጅ እያሉ የሌላውን ልጅ ከኔ ያነሰ እያወቅኩኝ ለሌላው ልጅ ሞራል ሲቆሙ እስካሁን ያመኛል፣ ያናደኛል። ጥላታቸው እንደሆንኩ ይሰማኛል አለው። ሳይኮሎጂስቱም ደስ አለው። አሁን ይሄንን አክመ ራስን አድነ ሰዎች ሁሉ አንተን እንዲሰሙ ማድረግና አንተም ተናጋሪነትን አረጋግጠ ከጥቂት ተናጋሪዎች ተሰሚዎች መመደብ ከፈለክ እና ይሄንን ማሳካት ከፈለክ እነዚህን 8 ነገሮችን መጠቀም ይኖርብሃል አሉ። ፍላጎቴ ነው ንገረኝ አለው ወጣቱም። ሳይኮሎጂስቱም በደንብ አድምጠኝ አለው። የመጀመሪያው ይቅርታን ተለማመድ አለው። መጀመሪያ ያለ መናገር ምክንያት ፈልጋለሁ። በምን ምክንያት ነው እንደዚህ ሆንኩት በል። ያንን ነገር ስታገኘው ይቅርታን አድርግ። ቅድም ያንተ ያለ መናገር ምክንያት ቤተሰቦች ናቸው። ስለዚህ በዛ እየተናደርክ መቆየት ሳይሆን ይቅር ብለህ ወደ ተሻለው ሐሳብ መሄድ ነው። የዛን ሰዓት የተደበቀውና የተኮረኮመው ማንነት መንቃት መነሳት ይጀምራል። ይህንን ካደረክ በኋላ ሌላ ሁሉ ቀላል ይሆናል። ሁለተኛው ለ10 ቀን በተከታታይ 3 ደቂቃ በየቀኑ የራስን ድምጽ ሪከርድ ታደርጋለህ፣ ትሰማዋለህ። በየቀኑ ይህንን ስታደርግ ጥሩ ለውጥ ታመጣለህ አለው። ወጣቱም ምን ያደርግልኛል? የራሴን ድምጽ መስማት አለው። ዶክተሩም ሰው ራሱን የሚወድ ይመስለዋል። ሰው ራሱን የሚጠላ ፍጥረት። የሚገርም ድምጽህን በጣም ተጠላዋለህ። መልሰህ መስማት አትፈልግም። ስለዚህ የመጀመሪያው ነገር ድምጽህን ከአይምሮህ ማስማማት ነው። ተናጋሪ መሆን ከፈለክ ተናጋሪ መሆን የምችለው በመናገር ብቻ ነው። በ10 ቀን ውስጥ አስደናቂ ለውጥ በራስ ትመለከታለህ። ከዛሬ ጀምረህ ሞክረው። ሶስተኛው ደግሞ ስታወራ ቆም እያደረግክ አውራ። ሲያወሩ እና እያሉ ማውራትን ትተህ ወሬ መሃል ዝምታዎችን ተጠቀም። ሌሎች ድምጾችን እያስገቡ መቆየት ተጠራጣሪና በራሱ የማይተማመን ነው ብሎ በሰዎች አይምሮ ውስጥ ያስብልሃል። ክብርን፣ ተጽዕኖ ፈጣሪነትን፣ ተሰሚነትን ያሳጣሃል። ሌላው ደግሞ ያንን ድምጽ በምታወጣበት ሰዓት ሰዎች ስላንተ እንዲያስቡ እድል ትሰጣቸዋለህ። ስለዚህ አላስፈላጊ ድምጾች ፋንታ ዝምታን አስገባ። አራተኛው ደግሞ በደንብ አንብብ፣ በደንብ ጻፍ። ይህንን ስታደርግ በደንብ ታወራለህ። ይህን ስታደርግ ቃሎችህ በየቀኑ ተጽዕኖ ፈጣሪና አሳማኝ ይሆናሉ። የትኛውም ሴት በእጅህ ታደርጋለህ። ያለፈው ታሪክህ ያንን ያስተምራል። የምሰማው ደግሞ ጥሩ ቃላት ያላቸው ሰዎች። አምስተኛው አይምሮ በጥቅሶችና በአባባሎች እንዲያስብ አድርገው። ያዛኔ ዓለም ያንተን አባባሎች ትቀባበለዋለች። ለምሳሌ ታዋቂዎችን የሚናገሩትን ጥቅሶች አንብብ። ተረትና ምሳሌዎችን፣ በሃይማኖታዊ ጥሩ አባባሎችን አንብብ። አንድ ቀን አወራረህ በዛ ደረጃ አድጎ ታገኘዋለህ። ስድስተኛው የአፍና የአእምሮ ግንኙነትን አዳብር። አንዳንድ ሰው በአእምሮ እጅግ ገራሚ ነገር ያስብና ግን ለማውራት ይቸገራል። ይሄ ችግር ካለብህ ደግሞ ደካማው የአፍና የአእምሮ ግንኙነት አለብህ ማለት ነው። ይህንን ለማዳበር ከፈለክ እንደ ሁለተኛው ዘዴ መጠቀም ይኖርብሃል። የሆኑ ቃላት ትመርጥና በመረጥከው ቃላት ላይ በሆነ ነገር ማውራት ተለማመድ። ድምጽህን ወይም ቪዲዮ ቅረጽ። ይህም ካንተ እስከ 2 ደቂቃ ተለማመድ። በእርግጥ የመጀመሪያው ቀንህ ላይ
በጣም አስቸጋሪ ሆኖ ልታዩ ትችላለህ። በጊዜ ሂደት ግን በጣም ገራሚ ንግግሮች ካንተ ሲወጡ ታያለህ። ሰባተኛው ደግሞ ትንፋሽ አወጣጥህና የሰውነትን እንቅስቃሴ ተመልከት። የሰውነት እንቅስቃሴ ከአፍ ከሚወጣው መልእክት በላይ ተጽዕኖ አለው። የድምጽ አወጣጥ ደግሞ ለቦታ የሚመጥን የማይሆን መወራጨትን ባላስፈላጊ ቦታ አታውጣ። የመጨረሻው ደግሞ ስምንተኛው ድምጽህም በሚያምር ቅላጼ የማውጣት ልምምድ አድርግ። እስኪ በደንብ የሚናገሩ ሰዎችን ተመልከት። የሆነ የሚዘፍኑ ወይም የሚገጥሙ ይመስላሉ። ያንን በራስህ ተፈጥሯዊ ሁኔታ እርግጠኝነቱን አምጣው። ሰው ይህንን ካደረገ እጁን ይሰጣል። ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ በሌላ ሀሳብ እስክንገናኝ ይመቻችሁ።